ሰላም ሰላም አህለን ወሳህለን እንኳን ደህና መጣችሁ። ዛሬ ጥምቀት ነው። እንኳን ለጥምቀት በዓል በሰላም አደረሳችሁ። ትምህርታችንን እንጀምር። ከሰዎቹ ጋር ከቤት ስንወጣ መኪና ውስጥ ሆነን ምን ትጠጫለሽ ብንባል የምናዘው መጠጥ ስሪልኝ የኔ ውድ፣ አንቺ በጣም መልካም ሰው ነሽ፣ ተባረኪ፣ አንቺን የሰጠን ፈጣሪ ይመስገን፣ አሚን፣ አመሰግናለሁ። አብጋ ሻሂ ብልሐሊብ ለው ሰማሕቲ። አብጋ ሻሂ ብልሐሊብ ለው ሰማሕቲ። ይሄ ማለት እባክሽ ሻሂ በወተት እፈልጋለሁ ማለት ነው። አብጋ እፈልጋለሁ፣ ሻሂ ሻሂ ነው፣ ብልሐሊብ በወተት፣ ለው ሰማሕቲ እባክሽ ማለት ነው። ወንድ ከሆነ ለው ሰማሕት እንላለን። ብዙ ሰዎች ከሆኑ ደግሞ ለው ሰማሕቱ እንላቸዋለን። ልንጠጣ የምንፈልገው ቡና ከሆነ አብጋ ጋህዋ ለው ሰማሕቲ እንላታለን። አብጋ ጋህዋ ለው ሰማሕቲ እባክሽን ቡና እፈልጋለሁ ማለት ነው። ጋህዋ ቡና ነው። ጥቁር ቡና ምንም ያልተቀላቀለበት ከፈለግን አብጋ ጋህዋ ሶዳ እንላለን። አብጋ ጋህዋ ሶዳ፣ ጥቁር ቡና እፈልጋለሁ ማለት ነው። አብጋ እፈልጋለሁ፣ ጋህዋ ቡና ነው ብያለሁ። ሶዳ ማለት ጥቁር ማለት ነው። የምንፈልገው ቡና በወተት ከሆነ አብጋ ጋህዋ ብልሐሊብ እንላለን። አብጋ ጋህዋ ብልሐሊብ፣ ቡና በወተት እፈልጋለሁ ማለት ነው። አብጋ ካፑቺኖ፣ አብጋ ካፑቺኖ፣ ካፑቺኖ እፈልጋለሁ ማለት ነው። አብጋ ሐሊብ፣ አብጋ ሐሊብ፣ ወተት እፈልጋለሁ ማለት ነው። ሐሊብ ወተት ነው። አብጋ ዓሲር ብርቱቃል፣ አብጋ ዓሲር ብርቱቃል፣ የብርቱካን ጭማቂ፣ የብርቱካን ጁስ እፈልጋለሁ ማለት ነው። ዓሲር ማለት ጭማቂ፣ ጁስ ማለት ነው። ብርቱቃል ብርቱካን ነው። ልክ አማርኛ ይመስላል። አብጋ ዓሲር ቱፋሕ፣ አብጋ ዓሲር ቱፋሕ፣ የቱፋሕ ጭማቂ ወይም ጁስ እፈልጋለሁ ማለት ነው። ቱፋሕ ማለት ቱፋሕ ነው። እኛም ቱፋሕ ነው የምንለው አይደለ? አብጋ ዓሲር ማንጋ፣ አብጋ ዓሲር ማንጋ፣ የማንጎ ጭማቂ ወይም ጁስ እፈልጋለሁ ማለት ነው። ማንጋ ማንጎ ነው። አብጋ ፔፕሲ፣ አብጋ ፔፕሲ፣ ፔፕሲ እፈልጋለሁ። አብጋ ኮካ፣ አብጋ ኮካ፣ ኮካ ኮላ እፈልጋለሁ። አብጋ ሞያ፣ አብጋ ሞያ፣ ውሃ እፈልጋለሁ ማለት ነው። ሞያ ውሃ ነው። አየ ሸይ፣ አየ ሸይ፣ የሆነውን ነገር ማለት ነው። ይሄ ደግሞ እሊ ትሹፊህ ሙናስብ፣ እሊ ትሹፊህ ሙናስብ፣ አንቺ ይስማማል ብለሽ የመረጥሽው ይሁን እንደማለት ነው። አንቺ የመሰለሽን እንደማለት ነው። እሊ ትሹፊህ ሙናስብ፣ እሊ ትሹፊህ ማለት የምታዩ ወይም የሚመስልሽ ማለት ነው። ሙናስብ ማለት ደግሞ የሚስማማ ማለት ነው። ምንም ነገር መጠጣት ካልፈልግን ሹክረን ማ አብጋ ሸይ እንላለን። ሹክረን ማ አብጋ ሸይ፣ አመሰግናለሁ ምንም አልፈልግም ማለት ነው። ሹክረን አመሰግናለሁ፣ ማ አብጋ አልፈልግም። ሸይ ማለት ምንም ወይም ነገር ማለት ነው። የኔ ውድ ከልብ እናመሰግናለን። እና ለእኔ እጅ ያለው ፒጃማ ሳይሆን ከእጁ አጭር ትንሽ ሰፋ ያለ ፒጃማ ግዢልኝ ለማለት፣ እንዲሁም ነጭ ሽንኩርት፣ ቀይ ስር፣ ጥቅል ጎመን፣ ቆስጣ የሚል ስሪልኝ የኔ ማር። ስለ ቅጠላ ቅጠሎች፣ ስለ አትክልቶች የሰራሁት ረዥም ቪዲዮ አለ ከዚህ በፊት የሰራሁትና እሱን ተመልሰሽ እዩ። ስንት ቁጥር እንደሆነ ትዝ አይለኝም። ስለ ፒጃማው እሰራለሁኝ። እሽተሪ ሊ ፒጃማ፣ እሽተሪ ሊ ፒጃማ፣ ፒጃማ ግዢልኝ ማለት ነው። ይሄ እሽተሪ ግዢ፣ ሊ ለኔ፣ እሽተሪ ሊ ማለት ደግሞ ግዢልኝ ማለት ነው። ከዛ ቀጥለን ምን አይነት እንደምንፈልግ እናስረዳለን። اللي أبيه بيجامة كم قصير وتكون واسعة شوية لأنها أريح لي. اللي أبيه بيجامة كم قصير وتكون واسعة شوية لأنها أريح لي. ይህ ማለት የምፈልገው እጅግ ያጭር ፒጃማ ነው እና ትንሽ ሰፋ ያለ ይሁን ምክንያቱም ስለሚመቸኝ። እሊ አቢህ ማለት የምፈልገው፣ ፒጃማ ፒጃማ ነው። ኩም እጅጌ ማለት ነው። ገሲር አጭር፣ ወትኩን እና ትሁን ማለት ነው። ዋስዓ ሰፊ፣ ሽወየ ትንሽ፣
ዋስዓ ሽወያ ማለት ደግሞ ትንሽ ሰፋ ያለች ማለት ነው። ሊአነሃ ምክንያቱም እሷ እንደማለት ነው። አርያሕ የምትመች ወይም ትመቻለች እንደማለት ነው። ሊ ለኔ፣ አርያሕ ሊ ማለት ደግሞ ትመቸኛለች ማለት ነው። ትንሽ ለየት ባለ ሁኔታ እንዲህ ማለትም እንችላለን። ጂቢሊ ቢጃማ ኩም ቀሲር ወዋስዓ ሽወያ አልኩም አልቀሲር አርያሕ ሊ። ጂቢ ሊ ቢጃማ ኩም ቀሲር ወዋስዓ ሽወያ አልኩም አልቀሲር አርያሕ ሊ። እጅጌ አጭርና ትንሽ ሰፋ ያለ ቢጃማ አምጪልኝ፣ አጭሩ እጅጌ ይመቸኛል ማለት ነው። ይሄ ደግሞ ጂቢ ማለት አምጪ ማለት ነው። ሊ ለኔ፣ ጂቢ ሊ ማለት ደግሞ አምጪልኝ ማለት ነው። ኩም እጅጌ፣ ቀሲር አጭር፣ ወዋሲዓ ወዋሲዓ እና ሰፋ ያለች እንደማለት ነው። ሽወያ ትንሽ፣ ወዋሲዓ ሽወያ ማለት ደግሞ እና ትንሽ ሰፋ ያለች ማለት ነው። አልኩም እጅጌው፣ አልቀሲር አጭሩ፣ አርያሕ ይመቻል፣ ሊ ለኔ፣ አርያሕ ሊ ይመቸኛል። በአገራችን በጣም ብዙ ቋንቋ ነው ያለው። ስለዚህ እኔ እና እሱ አንግባባም የሚል፣ ሁለታቸው አይግባቡም የሚል እና ወጥ ስሰራ ብረት ድስቱ ስለሚያንሰኝ ተለቅ ያለ ብረት ድስት ወይም መጥበሻ ግዢልኝ የሚል ስሪልኝ የኔ ውድ ይቅርታ። عندنا لغات كثيرة عشان كده أنا وهو ما نفهم بعض. عندنا لغات كثيرة عشان كده أنا وهو ما نفهم بعض. ብዙ ቋንቋዎች አሉን ለዛ ነው እኔ እና እሱ የማንግባባው ማለት ነው። عندنا አለን፣ ሉጋት ቋንቋዎች፣ ከቲራ ብዙ፣ عشان كده ስለዚህ፣ አና እኔ፣ ወሁወ እና እሱ። አና ወሁወ ማለት ደግሞ እኔና እሱ ማለት ነው። ማ ንፍሃም አይገባንም፣ ማ ንፍሃም ባዕድ አንግባባም። ሁማ ማ ይፍሃሙን ባዕድ፣ ሁማ ማ ይፍሃሙን ባዕድ እነሱ አይግባቡም ማለት ነው። ሁማ እነሱ፣ ማ ይፍሃሙን ባዕድ ማለት ደግሞ አይግባቡም ማለት ነው። ለማ አጥቡኽ አልግድር ሰጊር፣ ለማ አጥቡኽ አልግድር ሰጊር ምግብ ስሰራ ድስቱ ትንሽ ነው ማለት ነው። ለማ አጥቡኽ ምግብ ስሰራ፣ አልግድር ድስቱ፣ ሰጊር ትንሽ። ሙምኪን ትሽተሪ ሊ ዋሕድ አክበር ለው ሰማሕቲ፣ ሙምኪን ትሽተሪ ሊ ዋሕድ አክበር ለው ሰማሕቲ፣ እባክሽን ከፍ ያለውን ልትገዥልኝ ትችያለሽ? ሙምኪን ይቻላል፣ ትሽተሪ ትገዣለሽ፣ ሊ ለኔ፣ ትሽተሪ ሊ ትገዥልኛለሽ። ዋሕድ አክበር ማለት ተለቅ ያለ ማለት ነው። ለው ሰማሕቲ እባክሽን። አው እሽተሪ ሊ ምግላት ከቢራ፣ አው እሽተሪ ሊ ምግላት ከቢራ ወይንም ትልቅ መጥበሻ ግዥልኝ ማለት ነው። አው ማለት ወይንም ማለት ነው። እሽተሪ ግዢ፣ ሊ ለኔ፣ እሽተሪ ሊ ግዢልኝ። ምግላት መጥበሻ ነው፣ ከቢራ ትልቅ። አሁን አልግድር ከቢር ብለናል፣ አልምግላት ከቢራ ብለናል። ከዚህ በፊት እንደጠቀስኩላችሁ ነገሮች በወንድነት ጾታና በሴትነት ጾታ ይታወቃሉ። ድስት የወንድነት ጾታ አለው፣ አንተ ይባላል። መጥበሻ የሴትነት ጾታ አላት፣ አንቺ ትባላለች። አልግድር ከቢር ድስቱ ትልቅ ነው። አልምግላት ከቢራ መጥበሻዋ ትልቅ ነች። ሰላም እህቴ፣ ለምትሰጭን ትምህርት በጣም እናመሰግናለን። ለእኔ ደግሞ ቀጥታ መደወል ፈልጋለሁ። ሲም ካርዱ ከተገዛ ካርድ ሞልቼ አላውቅም እና እንዳይዘጋብኝ ሲሙ በሚለው ስሪልኝ ውድ። አብጋ አሽሐን الشريحة وأتصل مباشر، أبغى أشحن الشريحة وأتصل مباشر። ሲሙን ሞልቼ ቀጥታ መደወል እፈልጋለሁ ማለት ነው። አብጋ እፈልጋለሁ፣ አሽሐን እሞላለሁ። አብጋ አሽሐን መሙላት እፈልጋለሁ።
الشريحة مالت سيمو مالتنو وإنا أتصل أدولالو وأتصل إنا أدولالو مباشرة قطتا مالتنو لأني ما شحنتها من يوم اشتريتها لأني ما شحنتها من يوم اشتريتها ምክንያቱም ከገዛሁት ጀምሮ አልሞላሁትም ማለት ነው። ሊአኒ ምክንያቱም ማ ሸሐንተሃ አልሞላኋትም ምን ከዮም ቀን እሽተሬትሃ ገዛኋት። እሽተሬትህ እንላለን የገዛነው ነገር የወንድነት ጾታ ካለው ገዛሁት ለማለት። ሚን ዮም እሽተሬትሃ ማለት ከገዛኋት ቀን ጀምሮ ማለት ነው። ሸሪሐውን ከገዛሁበት ቀን ጀምሮ። أخاف يتكنسل عليا أخاف يتكنسل عليا እንዳይሰረዝብኝ ካንስል እንዳይደረግብኝ እፈራለሁ ማለት ነው። አኻፍ እፈራለሁ። ይትከንሰል ይሰረዛል። አለያ በኔ ላይ ይትከንሰል አለያ ማለት ደግሞ ይሰረዝብኛል ወይም ካንስል ይደረግብኛል ማለት ነው። ወይንም አሸሪሓ ምን ዘማን ማ ሸሐንተሃ አብጋ አሽሐንሃ እንላለን። الشريحة من زمان ما شحنتها أبغى أشحنها ይህ ማለት ሲሙን ከረጅም ጊዜ ጀምሮ አልሞላሁትም ልሞላው ፈልጋለሁ ማለት ነው። አሸሪሓ ሲሙ ምን ዘማን ከረጅም ጊዜ ጀምሮ ማለት ነው። ማ ሸሐንተሃ አልሞላኋትም ምክንያቱም ሸሪሓ ሲም ካርድ በሴትነት ጾታ ስለምትታወቅ ነው። አብጋ እፈልጋለሁ አሽሐንሃ እሞላታለሁ። አብጋ አሽሐንሃ ማለት ደግሞ ልሞላት እፈልጋለሁ ማለት ነው። ይህም የተለየ አባባል ነው። ትንሽ ለየት ይላል። አሸሪሓ ምን ዘማን ማ ሸሐንተሃ አብጋ አሽሐንሃ ወአተصል አልሒን። አሸሪሓ ምን ዘማን ማ ሸሐንተሃ አብጋ አሽሐንሃ ወአተصል አልሒን። ሲም ካርዱን ከረጅም ጊዜ ጀምሮ አልሞላሁትም አሁን ሞልቼ መደወል ፈልጋለሁ ማለት ነው። ይሄ ደግሞ አሸሪሓ ሲሙ ምን ዘማን ከረጅም ጊዜ ጀምሮ ማ ሸሐንተሃ አልሞላኋትም አብጋ እፈልጋለሁ አሽሐንሃ እሞላታለሁ ማለት ነው። ወእና አተصል እደውላለሁ። አልሒን ማለት አሁን ማለት ነው። ትምህርታችን በዚህ ያልቃል። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ለማወቅ ስለምፈልግ አስተያየታችሁን ስጡኝ። ጥያቄዎቻችሁን ላኩ። በተቻለኝ መጠን እመልስላችኋለሁ። ደህና ሁኑ ከማለቴ በፊት ግን ሰብስክራይብ ያላደረጋችሁ ካላችሁ አድርጉ። ላይክ እና ሼር ደግሞ ሁላችሁም አድርጉ። እሺ፣ ማዕሰላማ። ደህና ሁኑ። ወዳችኋለሁ።